ሰላም እንደምን አላችሁ ተማሪዎች? በዛሬው ቪዲዮ አብረን ልንመለከት የወደድነው ግሬድ 7 ማትስ ዩኒት 7.2 ኮንስትራክሽን ኤንድ ኢንተርፕሬሽን ኦፍ ላይን ግራፍ ኤንድ ፓይ ቻርት ይሆናል። ይህንን የምንመለከት ነው ማነው የሚሆነው። በዚሁም ኤክሰርሳይዝ 7.2.1 እንሰራለን። በባለፈው ቪዲዮ 7.1ን አይተን ነበር እስከነ ኤክሰርሳይዙ። በዛሬው ደግሞ ይህንን ያለን ማለት ነው። የትም እንዳትሄዱ። 7.2 ኮንስትራክሽን ኤንድ ኢንተርፕሬሽን ኦፍ ላይን ግራፍ ኤንድ ፓይ ቻርት። እሺ ተማሪዎች 7.2 ላይ ነን። እንግዲህ አዘ ኤንድ ኦፍ ዚስ ቶፒክ እንግዲህ ይህን ቶፒክ ከጨረሳችሁ በኋላ ማወቅ ያለባችሁ ነገር አንደኛ ኮንስትራክሽን ላይን ግራፍስ ኤንድ ፓይ ቻርት ቱ ሪፕሬዘንት ኦርጋናይዝድ ዳታ ዩዚንግ ዘ ጊቨን ዳታ ኦር ዘ ኮሌክሽን ኦፍ ዳታ ፍሮም ዜር ኤንቫይሮንመንት። በእናንተ ኤንቫይሮንመንት ላይ ያለውን ዳታ ሰብስበን በምን ማስቀመጥ ኮሌክሽን ኦፍ ላይን ግራፍ ማለት እንግዲህ ዩኒት 3 ላይ ተምራችሁታል። I think line graph is this one and ይሄኛውን ተጠቅመን ወይ እንዲህ እየሄደ ነው ግራፉ እንላለን፣ ኦር ደግሞ ከዚህ እንደዚህ እየሄደ ነው ብለን የምንመልስበት ሲሆን ፓይ ቻርት ማለት ደግሞ ክብ እንሰራና ከዛ በኋላ ክብ ሰርተን እንግዲህ ከዚህ እስከዚህ ምል ሌላ ከዚህ እስከዚህ እንዲህ የምንከፋፍለው ከዛ እንዲህ ከፋፍለን እዚህ ጋር 80% ይሄኛው 90% እያልን የምናወራበት ማለት ነው። ስለነኛው ሆናል ማለት ነው የምንነጋገር። ሁለተኛውም እንደዛው ኢንተርፕሬት ሲምፕል ፓይ ቻርት ማለት እቺ ነች። ላይን ግራፍ ማለት ደግሞ እቺ ነች። ኦኬ አሁን ቀጣይ የምናየው 7.2 ላይን ግራፍ 7.2.1 የምናየው ስለ ላይን ግራፍ። እንግዲህ ተማሪዎች ስለ ላይን ግራፍ ከዚህ በፊት ዩኒት 3 ላይ ተምራችኋል ብዬ እገምታለሁ። ላይን ግራፍ ማለት ኤክስ እና ዋይ ሲሆን ከበነኚህ ነው ማለት ነው የምንደረድረው። ለምሳሌ ኤክስ 2 ቢሆንና ዋይ ደግሞ 3 ቢሆን ይሄን በግራፍ አስቀምጦ ብንባል እንዲህ እንስላለን። ከዛ በኋላ ይሄ ማን ነው? የኤክስ ነው። ይሄ ደግሞ የዋይ ነው አይደለ? ስንስል እንዴት ነው የምንለው ማለት ነው? ቱ እዚህ አካባቢ ነች። this is 2 ይሄኛው 2 ይሆናል። ከዛ በዋይ በኩል ደግሞ እዚህ ጋር ስንት አለ? 3 አለ። ስለዚህ ግራፉ የሚገናኘው የቱ ጋር ነው ማለት ነው? እዚህ ጋር እቺ ፖይንት ሆናለች። ስንጽፍ እንዲህ ነው ማለት ነው የምንጽፈው። እንዲህ ነው ማለት ነው የሚገናኘው። ስለዚህ ግራፋችን እንዴት ይሆናል ማለት ነው? እንዲህ ተደርጎ እንዲህ ይሆናል። ይሄ ማን የሚገኝበት ነው? 2 እና 3 የሚገኝበት ማለት ነው። ገብቷችኋል መሰለኝ። ወደ ላይን ግራፍ እንለፍ። እሺ ተማሪዎች አክቲቪቲ ጋር መተናል። አክቲቪቲ 2.7.1 አክቲቪቲ 2.7.1 ላይ የምናየው ዲስከስ ዊዝ ዩር ፍሬንድስ ላይ አንደኛ ኮፒ ኤንድ ኮምፕሌት ዘ ፎሎዊንግ ይላል። ይሄን ነው እንግዲህ እዚህ ጋር ኤክስ እና ዋይ አለ። የኤክስ እና ዋይ ፎርም በምን ፎርም ማስቀመጥ? በኤክስ እና ዋይ ፎርም ማስቀመጥ ይሆናል። ይሄኛው የመጀመሪያው ስታዩ 0 እና 1 አለ። እንዴት ነው የሚቀመጠው? ይሄ 0 እና 1 ሆናል። አያችሁ አይደል? የሁለተኛው 1 እና 3፣ ያኛው 2 and 5። ይሄ 3 እና 3 እና 7፣ 4 እና 9። ይሄ 5 እና
11 ይሆናሉ ማለት ነው። እንዲህ ካስቀመጥን በኋላ እንግዲህ ይሄ ሞላ አይደል እንዴ? ይሄ ዋና 0 እና 1 እቺ ኤክስ ስንት ነች? 0 እቺ ዋይስ 1 ይኸው ቀንፍ ማድረግ ካለብኝ ይኸው እንዳትወናገቡ ቅንፍ ነው ይሄ እንዲህ ይሆናል ማለት ነው። ሶ ይሄ ይሆናል ማለት ነው። መልሳችን ቀላል ነው፣ ምክንያቱም ይሄን ይሄን አንድ ላይ ማድረግ ይሄን ይሄን አንድ ላይ ማድረግ ይሄን ይሄን አንድ ላይ ማድረግ። ቢ plot the above pointers on the Cartesian coordinate plane and connect this by a straight line። እነኚህን በመጠቀም ምን አድርጉ? በካርቴሽያን ኮኦርዲኔት ፕሌን ላይ አገናኛቸው ይላል። ዋት ኢዝ ካርቴሽያን ኮኦርዲኔት ፕሌን? ይሄ ነው ካርቴሽያን ኮኦርዲኔት ፕሌን ማለት። ሶሪ ይሄ ሆነና ከዛ በኋላ 0 እና 1 ይላል። 0 እና 1 ለመጠቆም ያህል እንዲህ በቀላሉ 0 እዚህ ሴንተር ላይ ነች አይደል? ዋን የቱ ጋር ነው? እዚህ አካባቢ አይቷ። ሶ ግራፉ እዚህ ጋር ይሆናል። አጌን 1 እና 3 እዚህ ጋር አንድ አለ። ሶሪ በቃ በአንደኛ በተሳለ ግራፍ ብናየው ያዋጣናል። በካርቴሽያን ኮኦርዲኔት ፕሌን ላይ ለመመልከት ብንሞክር ይሄ ዋይ አክሲስ ነው። ይህን ታውቃላችሁ መቼስ። ይሄ ዋይ አክሲስ ነው፣ ይሄኛው ደግሞ ኤክስ አክሲስ ነው። ሶ እንግዲህ 0 እና 1 የቱ ጋር ያለው? እዚች ጋር ይሄ 0 ነው፣ ወደ 1 ከፍ አለ። ይኸው 1 እዚህ ጋር ደግሞ ማን ያለው? 1 እና 3 ይኸው 1 እና 3 እዚህ ጋር አሉ። አያችኋል? 1 እና 3 እዚህ ጋር ነው ማለት 1 እና 3 ያለው። 2 እና 5 ይኸው ከዚህ ጋር 5 ከዚህ ጋር ደግሞ 2 3 እና 7 ይኸው 7 ከዚህ ይመጣል 3 ከዚህ 4 እና 9 ይኸው ከፍ እያለ ይሄዳል። ሶ ይሄ ምናችን ይሆናል ማለት ነው? the straight line of the data ማለት ነው። the straight line of the data። አክቲቪቲ 7.2.1 ሁለተኛ ጥያቄ the following table represent the score of students. draw the line graph። እንግዲህ ድራው ማድረግ ነው። የተሰጠን ኢንፎርሜሽን አለ። እንግዲህ ይሄ ስኮራቸው ነው። ይሄን ያለ አያችሁ አይደለ? የተማሪዎች ብዛት 4 ያመጣ ተማሪ 2 ነው። 5 ያመጣ 6 ነው። 6 ያመጣ 8 ነው። 7 ያመጣ 12 ነው። 10 ከ10 ያመጣው 5 ነው። ሶ ይሄን ግራፍ ላይ ስንስል ይሄን ኤክስ አክሲስ ይሄን ዋይ አክሲስ አድርጎ መጠቀም ማለት ነው። ሶ ይሄኛውን ግራፍ ተመልከቱ። እንግዲህ ይሄኛው ነምበር ኦፍ ስቱደንት ነው። ይሄኛው ደግሞ ስኮራቸው ነው። ሶ ስኮራቸውን በምን አክሲስ? በኤክስ አክሲስ ይሄኛውን ደግሞ በዋይ አክሲስ ይሆናል። ሶ 4 ያመጣው ስንት ተማሪ ነው? 2 ነው። ይኸው እዚህ ጋር ከዚህ ጋር 2 ከዚህ ጋር 4። 5 ያመጣ 6 ተማሪ ነው። ይኸው 6 ያመጣ 8 ተማሪ ነው እያለ ግራፉ እንዴት ነው? እንዲህ አያቸው እንዲህ ይመጣል ማለት ነው። ኦኬ ሶስተኛ ጥያቄ ጋር ደርሰናል። ሶስተኛው ጥያቄ የሚለን ዲፋይን ላይን ግራፍ ባይ ዩዚንግ ኦን ወርድ። እንግዲህ ላይን ግራፍ ማለት ብዙ አውርተንለታል። ላይን ግራፍ ማለት ይሄ ነው። እንግዲህ ላይን ግራፍ አለ። ከዛ የሚመጣላችሁ መልስ እንዴት አይነት ነው? እንዲህ አይነት ሊሆን ይችላል፣ ወይ ደግሞ እንደ ኤክሰርሳይዝ እንደ አክቲቪቲ ሁለተኛ ላይ እንዳየነው ደግሞ እንዲከፍ ብሎ እንዲዝቅ ብሎ እንዲከፍ የሚል ሲፈልግ እንዲወርታች የሚወርድ እንዲሚወርድ አይነት ግራፍ ነው። ያን ነው ላይን ግራፍ የምንለው። እንግዲህ ላይን ግራፍን እንዲህ ያህል ካወራን ላይን ግራፍ ማለት ምን ማለት ነው? ላይን ግራፍ ኢዝ the graph that use of point connected by straight line to show how data changes ማለት
ግራፍ ማለት ላይን ግራፍ ማለት ያን ግራፍ በመጠቀም ነጥቦችን በመጠቀም እያገናኘን ስትሬት ላይን በመፍጠር የዛን ዳታ ለውጥ እናያለን ማለት ነው። አያችሁ አይደል? እንዲህ ነበር አይደል የቅድሙ? ከዛ እንዴት እየሄደ ነበረ ትዝ ካላችሁ? እንዲህ ከዛ እንዲህ እያለ የሚሄድ ነበር። ያንን የዳታ ወይም የመረጃውን ለውጥ የምናይበት ያ ስትሬት ላይን በነጥቦች ያገናኘ ነው። እንግዲህ እዚች ጋር ልብ በሉ ነጥቦች አሉ ተማሪዎች። እዚህ ጋር ምን አለ? ነጥብ አለ። ለምሳሌ እዚህ ጋር የተገናኘው በማን ነው? እዚህ ጋር 4 ቢሆን እዚህ ጋር 5 ይሆናል። ሶ በማን ነው? 4 to 5 በእነኚህ ነው ማለት የተገናኘው። ሶ የሚገናኝበት ፖይንት ያለው በእነኛ ፖይንት የተገናኘ ስትሬት ላይን ምን የዳታውን ለውጥ የሚያሳይ ማለት ነው። ሶ definition 7.2 line graph is graph that use of line to connect individual data points on a Cartesian coordinate plane። እንግዲህ Cartesian coordinate plane ማለት ማን ነው ተማሪዎች? ይሄ ሲሆን በእነኚህ ይሄን ተጠቅመን የተለያዩ ነጥቦችን የተለያዩ በዳታ ላይ የተሰጡንን ነጥቦች የምናገናኝበትና የሚመጣልን ማን ነው? ላይን ግራፍ ነው። ምክንያቱም ይሄ ምንድነው? እንዲህ ከመጣልን ይሄ ላይን ግራፍ ነው። ምክንያቱም ከዚህና ከዚህ ለምሳሌ -4 እና -5 ሊሆን ይችላል። ኦኬ ከዚህ ጋር ደግሞ ከዚህና ከዚህ ደግሞ የተገናኘው እዚህ ጋር 3 ቢሆን እዚህ ጋር 3 ቢሆን እዚህ ጋር 4 ቢሆን የምርምል ነው 3 እና 4 ነው አይደል የምንለው። ሶ እንደዛ እያለን ነጥቦችን እየተጠቀመን የምናገናኘው ያንን ዳታ ያ ዳታ ላይን ግራፍ ይባላል ማለት ነው። እንደገባችሁ ተስፋ አለኝ። ኖት the line graph is most commonly used to represent two related facts። እንግዲህ ላይን ግራፍ የሚያሳየን የሁለት ነገሮችን ዝምድናን የሚገልጽልን። ምክንያቱም ምን ብለን ነበረ? የ4ና የ3ን ስንጽፍ የዚህ ለ4ና የዚህን የ3 ነው እየገለጸልን ያለው። it is due to what ዳታ ፖይንትስ ማርከር በእነኚህ ማለት ነው ማርከሮቹ which connect to straight line or a smooth curve ይሆናል። ሲፈልግ ከርቭ ከፈለገ ደግሞ ስሙዝ ላይን የሆነ አልማን ነው። እንዲህም ኦር አንዳንዴ እንዲህም ሊመጣ ይችላል። በአክቲቪቲ ላይ እንዳየነው ደግሞ እንዲህ አይነት ቅርጽ ሊኖረው ይችላል። ሶ እንደፈለገ አይነት ሊመጣ ይችላል። ግን ምንን መጠቀም ነው? እነኚህን ይጠቀማል። አያችሁ አይደለ? የሆነ ማርክ የምናደርግበት ቦታ አሉት እና 4 እና 3 6 እና 9 ምናምን እየተባለ የሚሰጠን ቦታ አለ ማለት ነው። ያንን ተጠቅመን እነኚህን ላይን ስንፈጠር ነው ላይን ግራፍ ሰራን የምንለው ማለት ነው። እሺ እንግዲህ ተማሪዎች ተመልከቱ። the following points are important to marking the line graph። እንግዲህ ላይን ግራፍን ለማዘጋጀት የሚጠቅሙን ነገሮች ናቸው፣ ተከተሉት ይላል። አንደኛ ኮንስትራክት ማት ካርቴሽን ኮኦርዲኔት ፕሌን and label to appropriate scale ይላል። እንግዲህ እንደዚህ አዘጋጁ፣ ካርቴሽን ኮኦርዲኔት ፕሌን አዘጋጁ እንዲሳሉ መጀመሪያ። ከዛ make a table of data arranged in order pair and mark the points on the Cartesian coordinate plane ይላል። እንግዲህ ጥያቄ በጥያቄ ሲሆን ይሰጠናል፣ የሆነ ቴብል ይሰጠናል አለ። የሆነ ቴብል ይሰጣቸዋል። ከዛ በኋላ እዛ ቴብል ውስጥ እዚህ ጋር ለምሳሌ 2 ቢሆን እዚህ ጋር 4 እዚህ ጋር 6 ቢሆን እዚህ ጋር 8 እዚህ ጋር 9 ቢሆን እዚህ ጋር 10 ተብሎ ይሰጠናል። ከዛ በኋላ እነኛን መተን እዚህ ላይ ምን ማድረግ ማርክ ማድረግ። ለምሳሌ 2 እና 4 አልኩኝ። 2 እዚች ጋር ብትሆን 4 ደግሞ እዚች ጋር ብትሆን ይሄው እንዲያምጥቼ ኮኔክት እዚች ጋር ይገናኛሉ አይደል? እዚች መስመር ላይ ይገናኛሉ። እዚች ጋር እንዴት አመሰምራለሁ? እንዲህ ከ00 ተነስቼ እንዲህ አመሰምራለሁ። ሶ በቀላሉ እንዲህ አመሰምራለሁ። የቱ ጋር ተገናኘ? እዚች ጋር
አያችሁ አይደለ? ሶ እንደዛ እያደረግን ማርክ የምናደርግበት የምንጠቁምበት ሲሆን ሶስተኛው ደግሞ ኮኔክትድ ዘ ፖይንትስ ባይ ስትሬት ላይን እንደ ስሙዝ ከርቭ እንደዚህ ኮኔክት እቺ ስትሬት ላይን ላይ ምን ማድረግ ነጥቦችን ማገናኘት ማለት ነው። ነጥብ ሲባል ለምሳሌ ከዚህና ከዚህ የተፈጠረ ይሄ ነጥብ አለ፣ ከዚህና ከዚህ የተፈጠረ ይሄ ነጥብ ሊኖር ይችላል። ይሄን ነጥብ እንዲህ ማገናኘት ማለት ነው። ሶ እንዲህ ነው ማለት ነው የምናደርገው። ስለዚህ ካርቴሽያን ኮኦርዲኔት ፕሌኖችን ማወቅ አለብን። ከዛ በኋላ 2 እና 4 እንዲህ ያደርግን የምናገናኝ ይሆናል ማለት ነው። Example 1 the following table show scale income of the shopkeeper in the week ነው። እንግዲህ ይሄ የሾፕኪፐር በሳምንት ያገኘው ገቢ ነው። draw a line graph about information of this ይላል። እንግዲህ ይሄን ተመልክታችሁ ምን አድርጉ ላይንን ድራው ማድረግ ነው ማለት ነው። ስለዚህ ይሄን ስንሰራ ማለት ነው ምንድነው የምናገናኘው? ይሁ መንዳይን ከ2000 ጋር ቱስዴይን ከ3000 ከ2300 ጋር። ስለዚህ ስንጽፍ ባጭሩ እንዴት ይሆናል? መንዳይን ከማን ጋር? ከ2000 ጋር። ኦኬ ቱስዴይን ከ2300 ጋር እያደረግን መጻፍ ማለት ነው። ኦኬ ወንስዴይን ደግሞ ከማን ጋር? ከ2500 ጋር እያደረግን እንዲህ መጻፍ ይሆናል ማለት ነው። ሶ በስትክክል ስናስቀምጥ እንዲህ ይሆናል ማለት ነው። መንዴይ ከ2000 ጋር፣ ቱስዴይ ከዚህ ጋር፣ ወንስዴይ ከዚህ ጋር፣ ተርስዴይ ከዚህ ጋር፣ ፍራይዴይ ከዚህ ጋር፣ ሳተርዴይ ሰንዴይ ይሆናል ማለት ነው። ሶ ይሄን አሁን ግራፍ ላይ ስናስቀምጥ ተማሪዎች በቀላሉ እንዴት ነው የምታደርጉት? እንዲህ ታደርጉና ይሄ ምን ይሆናል? መንዴይ ቱስዴይ ወንስዴይ ታደርጉታላችሁ። ከዛስ ይሄን 2000 እዚህ ጋር 2500 እዚህ ጋር እያላችሁ እንዲህ ወደ ላይ መጻፍ ማለት ነው። ወደ ላይ መቀጠል። ሶ በትክክለኛው ካርቴሽያን ኮኦርዲኔት ፕሌን ላይ ስናስቀምጠው በትክክለኛው ኮኦርዲኔት ስናስቀምጥ ማለት ነው ይሄ ይሆናል ማለት ነው። መንዴይ ቱስዴይ ወንስዴይ ተርስዴይ ፍራይዴይ ሳተርዴይ አለ። እነኚህና ብሮች መጠኖች አሉ። ሶ መንዴይ ላይ 2000 ነበር። ይኸው እዚህ ጋር ኮኔክት ያደርጋል። ቱስዴይ ላይ እዚህ 2300 እዚህ አካባቢ ነው። እዚህ ጋር ወንስዴይ 2000 አያችሁ እንዲህ እያለ ሄዳል ማለት ነው። ሰንዴይ ላይ ስንት ነበር? 2500 ይኸው ተመለሰ። አያችሁ ይሄና ይሄ አያችሁ ተመለሰ ወደ ቦታው ማለት ነው። ሰው እንዲህ ይሆናል ማለት ነው። እናንተ እያገናኛችሁ ስሩ። ይሄን ከዚህ ጋር እያላችሁ እያገናኛችሁ ስሩ። ባጭሩ ይሄን ይመስላል ማለት ነው። ሁለተኛ ኤግዛምፕል ጋር መተናል። ኤግዛምፕል 2 ጋር መተናል ማለት ነው። ዘ ግራፍ below show the number of students in the school according to their age category ይለናል ማለት ነው። age category. So what is the title of the graph ነው? Okay. So what is the title of the graph ይላል። እንግዲህ what is the title of the graph? እንግዲህ የምናለ እዚህ ጋር number of students አለ፣ እዚህ ጋር age አለ። ስለዚህ ምን ብለን መጥራት እንችላለን ማለት ነው? the age of students in the school። ይሄ የሚናገረው ስለምንድን ነው? ስለ ተማሪዎች እድሜ ነው። ስለዚህ ስለ ተማሪዎች እድሜ በትምህርት ቤት ውስጥ ማለት ነው። so the age of students in school እንላለን ማለት ነው መልሳችንን። so ለኤ ምን እንላለን ማለት ነው? age of students in the school። ይሄኛው የሚያመለክተን ያን መሆኑን ነው ማለት ነው። ወይም የተማሪዎች እድሜ በትምህርት ቤት ውስጥ ያለው የተማሪዎች እድሜ ነው የሚወክልልን ማለት ነው። ይሄኛው ቢጋ መተናል ቢሚለን which age category has greater number of students ትልቅ የተማሪዎች በቃ ብዙ የሆነ የተማሪዎች እድሜው የትኛው ነው ይላል። ብዙ የተማሪ እድሜ ያለው እዚህ ጋር እዩ 140 ማን ነው? 140 16 እድሜያቸው 16 የሆኑ ተማሪዎች 140 ናቸው። ስለዚህ እነማ የትኛው እድሜ ይሆናል ማለት ነው? እድሜ 16ኛው እድሜ is what the greatest number of student ያለው እድሜ ማን ነው? ይሄ ነው ማን ነው?
እዚህ ጋር እንደምትመለከቱት ትልቅ የሆነ ነምበር ያለው የቱ ነው? ይሄ ነው። ይሄ ስለሆነ 16 እንላለን ማለት ነው። ሲ which age category have least number of student? በጣም ትንሽዬ የሆነ እድሜ ያላቸው ደግሞ እነማን ተማሪዎች ናቸው ይላል። እነሱ ነው የትኛው እድሜ ላይ ነው በጣም ትንሽ ተማሪ ያለው ማለት ነው። ባጭሩ እዚህ ጋር ነው 10 በጣም ትንሽ ተማሪ ነው። 10 የሚያህል ተማሪ እድሜያቸው ስንት ነው? 20 ነው። ከ10 የሚያንስ አለ? የለም። እነኚህ እንዳለ ከ10 የሚበልጡ ናቸው። ከ10 የሚያህል ተማሪ ብቻ ነው ምን የሆነው 20 እድሜ ያለው ምን እንላለን ማለት ነው? ስንተኛው እድሜ ላይ ነው ማለት ነው? 20ኛው እድሜ ላይ ነው ማለት ነው። 20ኛው እድሜ ላይ ነው ምን የሆነው እነኚህ ሁላ ተማሪዎች ያሉት 20ኛው ላይ ነው ማለት ነው። 10 ተማሪ ያለው። ዲ prepare the table that contain ages and the number of students። እንግዲህ መጀመሪያ ቴብሉ ወደ ግራፍ ነበር። አሁን ደግሞ ግራፉን ወደ ቴብል እንቀይራለን። በቀላሉ ይህን ተጠቀሙ። 13 ሲሆን ስንት ነው? 7 ነው። ስለዚህ እንዴት እንትላለን? 13 ከስር ደግሞ 7። እሺ ከዛ 14 ሲሆን ደግሞ 14 ሲሆን ስንት ነው? ይኸው እዚህ ጋር 14 ሲሆን ደግሞ 95 15 ሲሆን 105 16 ሲሆን ደግሞ 140 17 ሲሆን ደግሞ 85 እያላችሁ መቀጠል ማለት ነው። በትክክለኛው ስናስቀምጥ በትክክለኛው ቴብል ስናስቀምጥ ይሄ ይሆናል ማለት ነው። 13 ሲሆን 70 ነው። 14 ሲሆን 95 ይሄ የተማሪ ብዛት ነው። ይሄ ደግሞ የተማሪዎች እድሜ። 20 ሲሆን 10 ነው። አያችሁ ትንሽ ነች። 15 ሲሆን 16 ሲሆን 140 አያችሁ ትልቅ ነው። እንዲህ ታስቀምጣላችሁ ማለት ነው። ይሄ ይሆናል ማለት ነው። እንግዲህ ተማሪዎች ኤክሰርሳይዝ 7.2.1 ጋር መጥተናል። እንግዲህ ድራው ኤ ላይን ግራፍ ቱ ሪፕሬዘንት ኢች ኦፍ ዘ ፎሎዊንግ ዳታ ነው የሚለን። እንግዲህ ድራው ማድረግ ነው። ከዚህ በኋላ ለሚሰጡ ዳታዎች ድራው እናደርጋለን ማለት ነው። የመጀመሪያው ነምበር ማነው ዳይ ያለ ነምበር ኦፍ ሌተር አለ። ማንዳይ፣ ቱስዳይ፣ ዋንስዳይ እነኛ ያሉ እንግዲህ ስንሞክር Monday, Tuesday, Wednesday, Thursday እስከዚህ እንኳን ልስራላችሁ። እንግዲህ ተመልከቱ 0 5 8 12 ሶሪ እስከዚህ ያህል ስራላችሁ። በደንብ ተመልከቱ። ይሄኛውን ይሄው መንዴይ ላይ 10 ነበር። መንዴይ ላይ ሲሄድ መንዴይ ላይ 10 ነበር ስል እዚች ጋር ፖይንት አደርጋለሁ። ኦኬ አያችሁ አይደል? እዛች ጋር ፖይንት አደርጋለሁ። ፖይንት አደርጋለሁ ማለት ነው። ከዛ ግን ቱስዴይ ላይ 0 ነው። አያችሁ? ቱስዴይ ላይ ግን 0 ነው። እዚች ጋር ነው ማለት ነው መጣው። አያችሁ? ከዛ ዋንስዴይ ላይ 5 ነው። ያው 5 ማለት እዚች ጋር አያችሁ አይደል? ከዛ ተርስዴይ ላይ 8 ይሄን በቀላሉ ስናገናኝ ከዚህ ወደዚህ እያለ ይቀጥላል ማለት ነው። ይቀጥላል። በስተክክል ስናይ ለኤ ወይም ለዚህኛው እቺን ግራፍ ማየት በቂ ነው ማለት ነው። ስለዚህ መንዴይ ላይ 10 ነበር። ቱስዴይ ላይ ያለው እንደምትመለከቱ 0 ነው።
ከዛ ዌንስዴ ላይ 5 ነው፣ ተርስዴ 8 ነው፣ 12 15 10 ይሄ ይመስላል ማለት ነው ግራፋችን። ቢ ጋር ደግሞ ስንመጣ ቢ ዘ ቴምፕሬቸር አዲስ አበባ አት ሚዳይ ዱሪንግ ዘ ላስት ዊክ ኦፍ ኢን አፕሪል በአፕሪል ላይ የታየ ቴምፕሬቸር ነው። ይሄ ነው በመንደይ ይሄ በቱስደይ ይሄ ይመስላል። ሶ ድራው ስናደርግ በግራፍ ይሄን ይመስላል ማለት ነው። በግራፍ ሲቀመጥ ማለት ነው። መንደይ ላይ 20 ነበር፣ ቱስደይ ላይ 22፣ ወንስደይ ላይ ዝቅ ላያችሁ እንዴት እንደሚሄድ እንዲህ እያላችሁ መስራት ይሆናል ማለት ነው። ኦኬ እዚህኛው ጋር መተናል። ሶ ሁለተኛ ጋር ስንመጣ ኤ ኮፒ ኤንድ ኮምፕሊት ዘ ቴብል ቢሎው ጊቨን ሰም ቫልዩ ቢትዊን ኢንች ኤንድ ሴንቲሜትር ሂንት 1 ኢንች 2.54 ሴንቲሜትር ሶ 1 ምን ኢንች 1 ኢንች ስንት ነው? 2.45 ሴንቲሜትር ነው ማለት ነው። አያችሁ ሴንቲሜትር አንድ ሲሆን ስንት ሆነ? እዚህ ጋር አንድ ሲሆን ይሄ ሆነ። ሁለት ሲሆንስ ስንት ሆነ? 5.08 ሴንቲሜትር ሆነ። ኦኬ 3 ሲሆንስ ለ3 እናበዛዋለን ማለት ይሄን ለ3 እናበዛለን ማለት ነው። ኦኬ ለ3 እናበዛ ይሆናል። ሶ 2.54 ሲባዛ ለ3 ሁለት ጽፌ እንዳለኝ 5 6 ይሆናል። አሁንም አንዳለኝ 6 ከአንድ ጋር 7 ነጥብ ይወርድ። አያቸው 7.62 ይመጣል ማለት ነው። ለሶስተኛው 7.62 ሴንቲሜትር ይመጣል ማለት ነው። እንደዛ እያላችሁ እያባዛችሁ መሄድ ነው። ኦኬ ሶሪ 6 ነው። ኦኬ ይሄን ላጥፋና 6 ልስራ። ኦኬ ይሄን ላጥፋና 6 ልስራ። ሶሪ ይሄንም ላጥፋና 6 እና 10 ልስራ ባይሆን። ኦኬ ተማሪዎች ሶሪ የ6ን ስንሰራ 6i ማለት 6i ስንት ሴንቲሜትር ነው ማለት 2.54 ለስንት እናብዛለን? ለ6። ኦኬ 4 ሲባዛ በ6 4 ጽፌ 2 አለኝ 24 አይደለም 30 ይሆናል። 2 ጽፌ ስንት አለኝ? 3 አለኝ። ይህን ታጠፉና 3 አለኝ። ከዛስ 12 እቺ ነጥብ ትወርዳለች። 12 13 14 15 ስንት ይመጣል ማለት ነው? 15.24 ሴንቲሜትር ማለት ነው። እሺ ኦኬ 24 ሴንቲሜትር 4 ሴንቲሜትር መጣ። ኦኬ እሺ ደግሞ እንደገና ስንት ሲሆን 10 አይ ሲሆን ደግሞ ስንት ነው? ኦኬ ተመልከቱ እዚቹ ጋር 2.54 ሲባዛ በ10 ስንት ይመጣል? 25.4 ሶ 25.4 ይመጣል ሴንቲሜትር። ኦኬ ይመጣል ማለት ነው። እናንተ ሙሉት። ሶ አንድ ላይ ከቢ ጋር ስንሰራ ቢም የሚለን ሴንቲሜትር እና ኢንቹን አንድ ላይ ድራው አድርጎ ነው የሚለን። ስለዚህ ይሄው ሞላን። ከዛ በኋላ ደግሞ እንዲህ ይመጣል ማለት ነው። አያችኋል? እንዲህ ይመጣል። በጣም ቀላል ነው ማለት ተማሪዎች። ሶስተኛ ጥያቄ ጋር ተማሪዎች ሶስተኛ ጋር the amount of petrol in the liter in the storage tank at the range was
measure every hour between one and ይሄኛው in one day the result is displayed the following graph በዚህ ግራፍ ይወሰናል። እንግዲህ ቀጥሎ ለምንጠይቀው ጥያቄ አንድ ላይ መልስ እንመልሳለን ማለት ነው። ሶ እስከነ መልሱ ነው ማለት ነው ያስቀመጥኩላችሁ ተማሪዎች። እዩ ኤ ላይ when was the amount of petrol in the tank is lost የሚሆነው እዚህ ጋር ተመልከቱ። ሶስተኛው ላይ ነው ጥንት እየንቻ ሶስተኛው ላይ በሶስተኛው ሰዓት ላይ እና በአራተኛው ሰዓት በሶስተኛው ሰዓት ላይ ለውስጥ ነው አፕሮክሲሜትሊ ወደ ምንጠጋል 500 ሊትር ያህል ይጠጋል። በግራፍ ደግሞ 0.5 ኦን 0 እቺ በ0 እና በ1 መካከል ያለችው 0.5 ልትሆን ትችላለች ነው የሚለን። ቢ what happened to the amount of petrol in the tank between 3 and 4 በሶስተኛው እና በአራተኛው ሰዓት መካከል ያው ትልቅ ለውጥ ነው ያለው። ይሄኛው ትልቅ ነው፣ ይሄኛው ትንሽ ነው። so the amount of petrol increasing sharply from what 0.5 to 7000 ሊትር ማለት ነው። so ወደዚህ ከፍ ብሏል በጣም ወደ 7 ከኢንዲኬት ዘ ታንክ was refilled see what can you say the petrol amount between ሰባተኛው ሰዓት ላይ እና 11ኛው ሰዓት ላይ ምን ዲክሪዝ ያደርጋል። so the amount of petrol decreasing stand ላይ likely due to normal usage or sales at the garbage ይሆናል ማለት ነው። ስለዚህ እናንተ ይሄን በደንብ ተመልከቱ፣ በደንብ አንብቡ ማለት ነው። በጣም ቀላል ነው። ወርልድ ኤንድ ማቴማቲክስ የሚለው የኛ ቻናል ነው። ኦር ወርልድ ኤንድ ማትስ የሚለው ፕሮፋይላችን ነው። ሰብስክራይብ ማድረግ እንዳይረሳ ተማሪዎች። እወዳችኋለሁ። በቀጣይ ቪዲዮ እስክንገናኝ በፓርት 2 አላለቀም። በፓርት 2 እስክንገናኝ ቻው ቻው።